ፓስተሩ ከነ ተከታዮቹ እስልምናን ተቀበሉ። አክበር አላሁ አክበር አላሁ አክበር። ፓስተር ከነ ተከታዮቹ ወደ እስልምና ገቡ። ወንጀል ለመላቀቅ ያቃተ ምን ሆነ ነው? ወንጀል ማለት በኃይል ገስግሶ ፍሬን ለቆ የመጣ መኪና ነው ማምለጫ የምታጣበት? እስቲ ጠይቅ ራስህ። ወይንም ደግሞ አንተም በጉልበት አስሮ እስር ቤት ውስጥ አስገብቶ የሚያሰራ ጉልበተኛ ነው? በእስልምና ላይ ሲቀጥፍና ሲዋሽ የነበረው ግለሰብ የእጁን አግኝቶ በእስልምና ላይ የጥላቻ ንግግር ያሰራጨው ግለሰብ በእስራት ተቀጣ። እንኳን ደስ አላችሁ፣ እንኳን ደስ አለን። ስትሬት ኦፍ ሆርሙዝ በመጨረሻም ተከፍቷል። መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐሰን ነኝ ወደ ዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው በአዳዲስ ቪዲዮ መጥቻለሁ ማለት ነው። ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። የመጀመሪያው ቪዲዮ የሚሆነው ፓስተሩ ከነ ተከታዮቹ እስልምናን ተቀብሏል እንግዲህ ማለት ነው። አክበር አላሁ አክበር አላሁ አክበር። ፓስተር ከነ ተከታዮቹ ወደ እስልምና ገቡ። وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروحا منه والجنة حق والنار حق. الله أكبر. ማሻአላህ ደስ ይላል። ፓስተሩ ከነ ተከታዮቹ እስልምናን ተቀብሏል ማለት ነው። አላህ ጽናቱን ይስጠው። መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። በነገራችን ላይ የዚህ አብዮት የመጨረሻ ግቡ ይህ ነው። ወላይታ ላይ መስጊድ አይሰራም ነው ማለት ነው። አስቡት እንግዲህ ቢንያም የተባለ ሰው ዘመዶቹን ወንድሞቹና ጓደኞቹን ሰብስቦ ቃል በቃል መስጊድ አይሰራም እንተያያለን፣ ቀላል መስጊድ እንሰራለን፣ ህጋዊ ሆነን ህግ በሰጠን ቦታ ህጋዊ መስጊድ ኢንሻአላህ እንሰራለን፣ ለዛውም በእናንተ አካባቢ በተፈለገው ቦታ ማለት ነው። አንድ ነገር ልንገራችሁ፣ ለዛውም በሻይ ቤት የሚተዳደር ሽማግሌ ማለት ነው። ወላሂ ነው የምላችሁ እኮ ድራማ እንደሆነ እንዲህ ኦብቪየስ እኮ ነው፣ ግልጽ ነው። ተመልከቱት እስኪ። አሁን ይሄ ፎቶ ለአንድ ቆቆር ለመጠቅለል ነው ይሁሉ የተቀደደው ነው። ስለዚህ አንተ የመረጥከው ሰው ትንሽ ነገሩን እንዲወሳሰብ አደረገው እንጂ መሰራቱ የሚቀር አይደለም ማለት ነው። ለዛ ነው አሁን ሰው እየጮኸ ያለው ማለት ነው። ስለዚህ ኢንሻአላህ አላህ ካለ መንግስት በሰጠን ቦታ ህጋዊ መስጊድ፣ ካርታ ያለው መስጊድ፣ ትልቅ መስጊድ ሰርተን ስሙንም ኢንሻአላህ በአባታችን ስም እንሰይመዋለን ማለት ነው። አላህ Subhanahu Wa Ta'ala ተንኮለኞችን ነገረኞችን ያዝልን፣ ሀገራችንን አላህ Subhanahu Wa Ta'ala ሰላም ያደርግልን። በወላይታ ሶዶ እየሆነ ያለውን በትኩረት እየተከታተልን ነው። እዛም ያሉን ባልደረቦች እየተከታተሉ የሚያደርሱንን መረጃዎች ወደ እናንተ እናመጣለን። እንዲህ አይነት ክስተቶች የአንድ ሰሞን ጭውት ብቻ የሚያስተካክሏቸው አይደሉም እና በዚህ አይነት ጉዳይ እንዲህ አይነት መረጃዎችን ለማህበረሰብ እየሰጣችሁ ያላችሁ ወንድሞች መረጃችሁ ቀጣይነት ያለው እንጂ የአንድ ቀንና የሁለት ቀን ጉዳይ ሆኖ መቆም የለበትም። አሁን ደግሞ ስለ ኢራንና ስለ ትራምፕ አዲስ ነገር ተሰምቷል። በጣም ደስ የሚል ነገር ነው። እሱን ሰምተን እንመለስ። እንኳን ደስ አላችሁ፣ እንኳን ደስ አለን። ስትሬት ኦፍ ሆርሙዝ በመጨረሻም ተከፍቷል። ትራምፕ ለዛቱት ጥቃት ደቂቃዎች ወር ደግሞ የተወሰኑ ሰዓታት በሚቀሩበት ሰዓት ላይ ነው እንግዲህ የፓኪስታኑ ጠቅላይ ሚኒስትርና የፓኪስታኑ ፊልድ ማርሻል አሲም ሙኒር የተባሉት ሁለት ሰዎች እንግዲህ ሁለቱን ሀገሮች ወደ ማስማማት የመጡት። አንዳንድ መረጃዎች ደግሞ እንደሚያሳዩት ከሆነ በመጨረሻም አት ላስት ሚኒት የቻይና ኢንተርቬንሽን ወር ደግሞ የቻይና ጣልቃ ገብነት ነው እንግዲህ ኢራን ፍሌክሲብል እንድትሆን በማድረግ ኢራን ይህን ሲስፋየር ዲል ወር ደግሞ የተኩስ አቁም ስምምነት እንድትቀበልና ስትሬት ኦፍ ሆርሙዝን እንድትከፍት የገፋፋት ተብሏል። አዞፍ ናው በአሁኑ ሰዓት ላይ ኢራን መቶኛ ወር ደግሞ የመቶኛውን ዙር የኦፕሬሽን ትሩ ፕሮሚስ 4 ወር ደግሞ ኦፕሬሽን ትሩ ፕሮሚስ 4 የተባለውን ጥቃቷን አካሄዳ ጨርሳለች። ሙጅታብ ኻሜኒ ወር ደግሞ የኢራኑ ሱፕሪም ሊደርም እንደዚሁ አይአርጂሲ ኤኒ ካይንድ ኦፍ ጥቃትን ከዚህ በኋላ ሀልት እንዲያቆም እንደዚሁ አሳስበዋል። ኦማንና ኢራን ናቸው እንግዲህ ከዚህ በኋላ ስትሬት ኦፍ ሆርሙዝ በሚያልፉበት መርከቦች ወር ደግሞ በዛ የሚያልፉ መርከቦችን ፊ ወር ደግሞ ክፍያ የተቀበሉ ያሳልፋሉ የተባለ የሚገኘው የ10 ፖይንት
የመደራደሪያው ደግሞ የ10 ፖይንት የመግባቢያ ነጥቦችን እንግዲህ ኢራን ጽፋ ደግሞ ኢራን አዘጋጅታ ለአሜሪካ ሰጥታለች። አሜሪካ እነዚህን ፖይንቶች ተቀብላለች ተብሏል። ላይክ ኦፊሻል ኮንፈርሜሽን የለም ግን ተቀብላለች ተብሏል። እነዚህ እንግዲህ ዝርዝር ኮንሲስት የሚያደርጉት ከዚህ በኋላ ኖ ፊቸር አግሬሽን ከዚህ በኋላ ወደፊት ምንም አይነት አግሬሽን ከአሜሪካ እንደማይመጣ፣ ኢራን ኒውክሌሯን እንደምታብላላ፣ አሁን የያዘችውን ዩራኒየም እንደምትቀጥል፣ ስትሬት ኦፍ ሆርሙዝን እንደምትይዝ፣ ኮምፐንሴሽን የመሳሰሉ ነገሮችን እንግዲህ 10 ፖይንቶች ጽፋ አስረክባለች። አሜሪካ ተቀብላለች ተብሏል። እኔ የምላችሁ ግን ማለት ነው ከወንጀል ለመላቀቅ ያቃተ ለምን ይመስላችኋል? ወላሂ ዘገቡ መሆናቸውን አምኛለሁ ብሎ ራሱን ነው መጠየቅ ያለበት። ወንጀል በጣም የሚቀለው ሰውና መላቀቅ እስከማይችል ድረስ ቁራኛ የሚሆነው ኢማኑ ሲደክም ነው። ስለዚህ ከወንጀል ለመላቀቅ የሚያግዙ አንዳንድ ነገሮችን እጠቁማለሁ። አንዱና ዋነኛው ወንጀል ከሚሰሩ ወይም ደግሞ የዛ የማዕሲያ ባልደረቦቹ ጓደኞቹ ከነሱ መራቅ ነው። መጥፎ ሰው ጋር የዋለ ሰው መጥፎ ነው የሚማረው፣ ጥሩ ሰው ጋር የዋለ ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። المرء على دين خليله ብለዋል። አንድ ሰው በጓደኛው ዲን ላይ ነው የሚሆነው። አቀማማጩ መጥፎ ከሆነ እሱም መጥፎ ነው። እንደ ጥሩ ነኝ እንኳን ቢል መለከፉ አይቀርም። ስለዚህ ምን ይላሉ አረቦች? عن المرء لا تسأل፣ ስለ ሰውየው ማንነት አትጠይቅ። ወሰል عن قرينه፣ ስለ ጓደኛው ጠይቅ። ማን ጋር ነው የሚውለው? ጓደኛው ነገሌ ነው ከተባለ እገሌን ያወቀ አንተን ያውቃል ማለት ነው። ስለዚህ ይሄ ወንጀልን ለመላቀቅ ከሚያግዙ ነገሮች ወሳኙ ነገር ነው። አህለል መዓሲን መራቅ፣ በተቃራኒው ደግሞ አህለል ኸይርን መቅረብ። ስትቀርባቸው ወይ ሐዲስ የምትሰማላቸው ወይ ሕክማ የምታገኝላቸው ወይ እውቀት የምትማርባቸው ወይ ደግሞ ኸይር ሲሰሩ አይተህ አብረህ ኸይር የምትሰራ የሆኑ ሰዎች ጋር መጣመር። አንድ ሳሊህ ሰው ጋር ብትሄድ ወቅቱ ضحዋ ከሆነ ضحዋ እየሰገደ ታገኘዋለህ፣ ወይ ዚክር እያደረገ ነው የምታገኘው፣ ወይ ዒልም ነው ወይ ኸይር ነው። ስለዚህ አንተም የዛ የኸይር ተቋዳሽ ትሆናለህ። የሚጠጣ ሰው ጋር ከሄድክ ሲጠጣ ነው የምታገኘው፣ ወይ ሰክሮ ነው የምታገኘው፣ ወይ የሆነ ነገር ላይ ነው የምታገኘው። ስለዚህ ማን ጋር መዋል እንዳለብህ መምረጥ ወንጀልን ለመላቀቅ የሚያግዝ አንድ ነገር ነው። ከዚህ ጋር ተያይዞ ይሄ ደግሞ ኤንቫይሮንመንት መቀየር፣ አካባቢ ግለሰቦች ላይ ሆኑ ይችላሉ አንተ ለወንጀል የዳረጉ፣ የምትኖርበት አካባቢ ለጥፋት የተጋለጠ ይሆናል። በወጣህ በገባህ ቁጥር መጥፎ ነገር ስለምታይ እየለመድከው እየቀለለህ ይመጣል። ብዙዎቹ ቁርአን እቀራለሁ ቁርአን እኔ ላይ ተጽዕኖ ያሳድርልኝ ይላሉ፣ ቀልቤ ያልቀየርልኝ አለ ይላል። ቀልቤ ደርቆ እኮ ነው። ይሄ የደረቀው ነገር ለማለስለስ ሙያተኛም ያስፈልገዋል። ሷሊህ ሰው ቀስ ብሎ የሚያክምህ ቆሻሻውን ከላይ ላይ የሚፈከፍክ ወንድም ወይ መዓሊም ሰው ያስፈልጋል። ስለዚህ አካባቢውን መቀየር ያግዛል። እንደገና አንድ ትልቅ ነገር ነገራቸው ደግሞ እስቲ ቀብር ዘይሩ። ቀብር መዘየር ሱና ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለምንድን ነው ሲባል فإنها تذكركم الآخرة ብለዋል። አንተ ማዕሲያ እየሰራህ መለከል ሞት ከተፍ ሊል ይችላል። እዛው ኃጢአት ውስጥ ይቆሽሽህ እያለ ወስዶ ቀብር ነው የሚያስገባህ። ከዛ በኋላ ተመልሰህ ወደ ዱንያ መኖር አትችልም። አለፈህ እድልህ ማለት አቃጠልከው ማለት ነው ዱንያህን። እንዳንተው ጉልበተኛ ከሆንክ ጉልበተኞች አሉ፣ ሀብታም ከሆንክ ሀብታሞች አሉ እዛ ቦታ ላይ፣ ሹማምንቶች አሉ። ንጉስም ቀብር ገብቷል፣ ፕሮፌሰርም ዶክተርም ሀብታምም ሚሊዮነሮች ቢሊዮነሮችም እዛው ነው ያሉት። የትኛውም ብትሆን አታመልጥም። ስለዚህ ሄደህ ያንን ቆም ብለህ ስታይ
አይነ المعظم አይነ المحتقر የታሉ ትላልቆቹ የታሉ እነዛ የሚናቁት ሰዎች ሁሉም እዛ ናቸው አንተም ተረኛ ነህ ነብዩ ሰለላሁ ዐለይሂ ወሰለም ለሊት ተነስተው ተሐጁድ እየሰገዱ በመሃል ተነስተው አንድ ቀን ወደ በቂዕ ሄዱ በቂዕ የሚባል የሰሃቦች መቃብር አለ አይሻ ተከተለቻቸው እሷ የጠረጠረችው አንዷ ባለቤታቸው ጋር ሊሄድ ነው ብላ ነው እሳቸው ደግሞ ሐሳባቸው ይሃል ነበርምና በቂዕ ሄዱ ቀብሩን ዘይረው ሰሃቦቻቸው ላይ ሰላም ታቀርተው ረጅም ዱዓ አድርገው ሲመለሱ አብራ ተመለሰች አንተ في شأن وانا في شأن اخر አለቻቸው አንተ የሆነ ነገር ላይ ነህ እኔ ደግሞ ሌላ ጉዳይ ላይ ነበር ያለሁት ያ ረሱላህ አለቻቸው እንግዲህ በዛን ሰዓት ለምን ተነሱ ያ ሰዓት ሁሉም ጸጥርጭ ብሎ የተኛበት ሰዓት ነው ከተኙ ደግሞ ያልተነሱ ቀብር ይገባሉ ይሄ እንኳን ይነሳል ትንሽ ቆይቶ አልহামዱሊላህ الذي احيانا እያለ ያንን ማሰብ ቀልብን ከሚያለሰልሱ ነገሮች ነውና ወንጀልን ለመላቀቅ ከፈለክ ለምንድነው ማትወስነው ምንድነው የሚከለክልህ ምንም የሚከለክልህ ነገር የለም ያ ቀልብ መድረቅ ወይ ደግሞ መጥፎ ጓደኛ ዛሬ አንተ ተሰልተለ መመለስ ትፈልግ ነገር የሚጠራህ ና ነገ ተወበታለህ የሚል ሁሉ አለ ያንን ሁሉ ርቆ ወደ አላህ Subhanahu Wa Ta'ala መመለስ ነው ቁርአንም ደግሞ ዛሬ ካልገባህ ነገ ይገባሃል ጓደኛ አድርገው ቁርአንን ለብቻ በተለይ ለሊት በተለይ ቆም ብለህ አንብብ ተፍሲሮችን ተመልከት ማዕናውን አስተንትን ያኔ በየቀኑ ቀልብህ ላይ የሸፈነው ጽልመቱ እየተገፈፈ ቆሻሻው እየጸዳ ኢማኑ እየዳበረ ወደ ኢኽላሱ እየመጣህ ትመጣለህ ሂደት ይፈልጋል ረጅም ዘመን የቆሸሸ ጨርቅ ዝም ብለህ አንዴ ነከር አድርገህ ወጣ አድርገው ላይጸዳ ይችላል የሚያስፈልገው ምንድነው ኦሞን በረኪናውን ምኑን ደጋግመህ ማሸት ደግመህ ማጠብ ምናምን ያስፈልገዋል ከዛ በኋላም እኮ ደግሞ ይቆሽሻል ካልጠበቅከው በስተቀር በየጊዜው ካላጠብከው በስተቀር ቀልብም እንደዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ان القلوب لا تصدأ كما يصدأ الحديد ብለዋል ልቦች ይቆሽሻሉ ይዝጋሉ ብረት እንደሚዝጋው وان جلاءها ذكر الله መወልወያዋ አላህን ማወደስ ነው ብለዋል ቀልብ ላይ ማዕሲያ ሲሰራ ጥቁር ነጥብ ያስቀምጣል ነገ ሰደግም ጥቁር እነዚህ ጥቁር ነጥብጣቦች ሙሉ ቀልቡ ሸፍኖት ወደ ጨለማ ሊያዞሩት ይችላሉ ቀስ በቀስ መወልወልም ደግሞ ይቻላል ልክ እንደ መስታወት ማለት ነው ስለዚህ አንተ አዚማ ያስፈልግሃል ቆራጥነት ያስፈልግሃል صبر ያስፈልግሃል ولمن صبر وغفر ان ذلك من عزم الامور الى الله سبحانه وتعالى ቁርጥ ከሆኑ ነገሮች አንዱ ይሄ ነው ትግስት ያስፈልጋል ከወንጀል ላይ መصبر ያስፈልጋል ግን የማይቻል አይምሰልህ እንደው እንዴት ልላቀቅ ብለህ ተራራ አታድርገው እንቆቅልሽ አታድርገው በቀላሉ ልትላቀቀው ትችላለህ ያንተ ውሳኔ ያስፈልጋል የሚከዱ እርምጃዎችን በተቻለ መጠን ጠቁም ያለው እንግዲህ እንደሰማችሁት ነው ወላሂ ከወንጀል ለመላቀቅ ሻያችን የጠቀሷቸው ነጥቦች በጣም አስፈላጊ ናቸው ወላሂ በጣም ጓደኛ ወሳኝ ነው ለምሳሌ ጓደኛ በጣም መጥፎ ጓደኛ ከያዝክ መጥፎ ነው የምትሆነው ጥሩ ጓደኛም ከያዝክ ጥሩ ነው የምትሆነው አካባቢንም እንደዚሁ መቀየር በጣም ወሳኝ ነገር ነው እንግዲህ በዳኦ ምን ተጠቀማለህ አድርገን ወደ ተመልካቾቼ ዛሬው ቪዲዮአችን ይሄን ይመስል ነበር ቪዲዮን እንደወደዳችሁትና እንደተጠቀማችሁበት ተስፋ አደርጋለሁ እንደዛ ከሆነ ደግሞ ዩቲዩብ ቻናሉን ሰብስክራይብ አድርጉ እንዲሁም ቪዲዮ ላይክ አድርጉ በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ